የሀገሬ ሰው ይድረስ ብሎ ደብዳቤውን እንደሚጽፍ ይሄ ቪዲዮ ይድረስልኝ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ለትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ አልፎም ደግሞ በተለያየ ፖሊሲ ሜኪንግ ላይ ሀገራችንን እያገለገላችሁ በዚህኛው መንግስት ላላችሁ የተከበራችሁ በሙሉ አሁንም አቀርበውን ሀሳብ አጠር አድርጌ ምክሬን አቀርብና በዚህ ጉዳይ ላይ ግን በተለያዩ ሚዲያዎች ሰፋ ያለ ቆይታ ለማድረግ ፈቃደኛ እንደሆንኩኝና ኮንታክት እንድታደርጉኝ በማሳሰብ ሀሳቤን አቀርባለሁኝ። አሁን ሀገራችን ፌስ እያደረገች ካለቻቸው ችግሮች መካከል አንዱ በአዋቂዎችና በታዋቂዎች መካከል ያለ የኑሮ ደረጃ ልዩነት ነው። እኔ ደግሞ ዛሬ ትኩረት እንድናደርግበት የፈለኩትኝ ዛሬ ከተፈጠረው አሁን ከምናየው መሬት ላይ ካለው የኑሮ ደረጃ ባለፈ የዛሬ 20 እና 30 ዓመት የምናያትን ኢትዮጵያ መልክ ዛሬ ላይ ቆመን ስናይ ምን እየታየን ነው ብዬ መጠየቅ እፈልጋለሁ። የዛሬ 20 እና 30 ዓመት ወደኋላ ዞር ብለን ብናይ ዶክተር የሚከበርበት፣ ኢንጂነር የሚከበርበት፣ የተማሩ ሰዎች በኑሯቸው ቢያንስ ደግሞ በክብርና በስማቸው ታናናሾችን በሰፈር ውስጥ የምናያቸውን ታዳጊዎች እኛን ጨምሮ ለመማር የሚያነሳሳ ክብርም ኑሮም እያየን ያደግ ነው። ስለዚህ ምን መሆን ትፈልጋላችሁ ስንባል ዶክተር፣ ምን መሆን ትፈልጋላችሁ ስንባል ኢንጂነር፣ ፕሮፌሰር፣ ፓይለት እያልን የመማርና ረዥም ዓመታት በሆነ ጉዳይ ላይ ዴብዝ ያለው እውቀት የማግኘት ፍላጎት አድሮብን ነው። ይክፋም ይልማም ከ20 እና ከ30 ዓመት በኋላ ዛሬ ሀገራችን ላይ የሚሰሩ ፕሮጀክቶች፣ የሚደረጉ ሕክምናዎች እና የተለያዩ እውቀት የሚጠይቁ ጉዳዮች እየተሰሩ ያሉት ትላንትና ይሄ አቅም ኖሮት ትምህርት ቤት በሄደ 5 ዓመት፣ 7 ዓመት፣ 10 ዓመት ከዛም በላይ በአንድ ጉዳይ ላይ ስፔሻላይዝ ለማድረግ ዋጋ በከፈለ ትውልድ ነው። ዛሬ ላይ የምናያቸው ታናናሾቻችን ትምህርት ቤት የመሄድ አቅም የላቸውም። ከፖሊሲ ችግር ትምህርት ቤት ውስጥ ካሉ የተለያየ ጉዳዮች ባለፈ በሶሻል ሚዲያ ምክንያት ኑሮን እያሸነፉ እያዩቸው ካሉ ሰዎች እንዲሁም ደግሞ በተለያዩ ፕሮግራሞች እና ኢቨንቶች ላይ የተለየ ክብርን ኮንተንት ክሬተር ለሚባሉ ሰዎች ከተማሩ እና ብዙ ዋጋ ለሀገር ከከፈሉ ሰዎች ተነጥቆ ሲሰጥ እያየ የመጣ ትውልድ ትምህርት ቤት የመሄድ አቅሙ እየጠፋ ነው። ዛሬ የምናየው የኑሮ ደረጃ አንዱ ጥያቄ ቢሆንም የተማሩ ሰዎች ሊሰጣቸው የሚገባ ቦታም ክብርም ምናልባት ደግሞ የመብላት የመጠጣት የመኖር ጥያቄም ባለፈ የዛሬ ቪዲዮ ዋና ጥያቄ ግን የኛ ታናናሾች ከስር የሚመጣው ትውልድ ትምህርት ቤት የመሄድ ጥቅም ምንድን ነው ብሎ መጠየቅና ባልሄድ ይሻላል፣ አንድ ስልክ ካለኝ የሆነ ኮንተንት ከሰራው በቂ ነው የሚልበት በእውቀት ላይ ከፍተኛ የሆነ ተስፋ መቁረጥ ያለው ትውልድ እያፈራን ነው። እርግጠኛ ነኝ ዛሬ ሀገራችንን እየመራችሁ ያላችሁ የመንግስት አካላት በሙሉ ከሆኑ ዓመታት በኋላ በዚህ ጉዳይ መወቀስ እንደማትፈልጉ አምናለሁ። ስለዚህ ዘመን ያመጣውን ኦፖርቹኒቲ ተጠቅሞ ሶሻል ሚዲያን ተጠቅሞ ህይወታቸውን የቀየሩ ሰዎች which is good፣ እነሱን እናበረታታለን። ግን ሀገር እየመራ እንዳለ ሰው ከፊት እንዳለ ሰው ደግሞ አንድ ባላንሱን የሳተ ነገር እና ምክክር የሚጠይቅ ፖሊሲ የሚጠይቅ ትኩረት የሚጠይቅ ጉዳይ ከዛሬው አልፎ ስለ ነገዋ ኢትዮጵያ ያለ ይመስለኛል። እንግዲህ ጌታችን ኢየሱስ ክርስቶስ ካልመጣ ይቺ ምድር እንደ መጋረጃ ካልተጠቀለለች ከቀጠልን እንደ ሀገር ካለን ሀገራችን ታስፈልገናለች። የተማሩ ሰዎች ያስፈልጉናል። የተለያዩ ፕሮጀክቶች ከዛሬ የሆኑ ዓመታት በኋላ ሲሰሩ ሙሉ ኃይል ከሆነ ሀገር ማምጣት አንችልም። የተማረ ኃይል ያስፈልገናል። ያኔ የተማረ ኃይል የሚያስፈልገን ከሆነ ደግሞ ዛሬ ትምህርት ቤት ለመሄድ አቅም ያለው ፍላጎት ያለው ጉጉት ያለው ትውልድ መኖር አለበት ማለት ነው። ይህንን ለመፍጠር የተቻለንን ሁሉ ማድረግ አለብን። ጋፑን ማጥበብ አለብን። እውቀት ያላቸው ሰዎች፣ የተማሩ ሰዎች የሶሻል ሚዲያውንም ኦፖርቹኒቲ ተጠቅመው ቢሆን ኑሯቸውን እንዲያሸንፉ አንደኛ ማድረግ ያለብን ይመስለኛል። ሁለተኛ በዛ ውስጥ ያለ ሳቲስፋክሽን፣ ሀገርን የማገልገል ሰውን የማከም በዛ ውስጥ ያገኙትን የተለየ ነገር ወደፊት መጥተው የሚነግሩንም ሰዎች ያስፈልጉናል። አሁን ግን የምናየው ረዥም ዓመታት በትምህርት ዋጋ የከፈሉ ሰዎች በመማራቸው እንደተጸጸቱ ሀገርም ትውልድም እንዳላከበራቸው ምናልባት ደግሞ ልጆቻቸውን ማሳደግ እንዳልቻሉ እንዳልበሉና እንዳልጠጡ ነው። እንዳልኳችሁ ጥያቄ የዛሬ ብቻ አይደለም።
ዛሬ ይሄ ትውልድ መጋፈጥ ያለበትን የሆነ ችግር ይጋፈጥ ይሆናል። ከምናጋፈጠው ከደረስንበት የዘመን ችግር መካከል አንዱ ይሄ ይሆናል። በቃ እኛ ተጋፍጠነው እናልፋለን። ግን ከታች የሚመጣው ትውልድ ይህንን እያየና ከትምህርት ከእውቀት ከማንበብ ዴብዝ ካለው እውቀት በራቀ ቁጥር የዛሬ የሆነ ዓመታት ሀገራችን ምን አይነት መልክ ነው የሚኖራት? ቪዲዮ ከመስራት ስልክ ከመነካካት ኤዲት አድርጎ ፖስት ከማድረግ ያለፈ እውቀት የሌለው ህይወትን ስልኩ ላይ በተጫነች አንድ አፕሊኬሽን አጥር ስር ብቻ ያጠረ ከዛ ያለፈ እውቀትና ሰፋ ያለ ነገር ማየት በማይችል ትውልድ መካከል ተገኝተን የዛሬ 20 እና 30 ዓመት ዛሬ ክሪቲካል ለሆኑ በጣም አሳሳቢ ለሆኑ ጉዳዮች ገንዘብ ሰብስበን ሰዎች ሊታከሙ ወደሆነ ሀገራት እንልካለን። ጥቂት ትንንሽ የሚባሉ ህንፃዎቻችንን ራሳችን ገንብተን በጣም ከፍተኛ ለሆኑ ፕሮጀክቶች ከሌላ ሀገራት የተማሩ ሰዎችን እናመጣለን። በዚህ ከቀጠልን ግን እሰጋለሁ ከሆኑ ዓመታት በኋላ ምንም አይነት ሪሶርስ አተን ለጉንፋኑም ለምኑም ለጥቂቱም በሽታ ለጥቂቱም ኢንፍራስትራክቸር የከተማ ግንባታ የተማረ ኃይል የምናስስ የተማረ ኃይል የሌለን ሀገር እንዳንሆን እሰጋለሁ። በዚህ ጉዳይ ሰፋ ያለ ውይይት እንዲደረግ እኔን ታናሻችሁን ሳይሆን በእኔ ውስጥ የምክርን ቃል ያስቀመጠውን እግዚአብሔርን አስባችሁ ትኩረት እንድትሰጡት አደራ ማለት እፈልጋለሁ። አመሰግናለሁ።